የተጻፈላቸው እኮ ያማልዳሉ ተብለው ነው አይደል እንዴ? የተጻፈላቸው እነዚህ ቅዱሳናት ያማልዳሉ ተብለው ነው። ስለዚህ እነሱን መከተልም የእነሱ ምልጃ መኖርም አለመኖርም ችግር የለውም ካልከኝ የሰው ልጅ ምልጃ ትርጉም የለውም እያልከኝ ነው። ዊዳን ራስ አበረሰ። የሰው ልጅ ምልጃ ምንም ትርጉም የለው፣ የቅዱሳን ምልጃ ምንም ትርጉም የለው እያልከኝ ነው። ምክንያቱም መርጬ ይሄ ያማልደኛል እያልኩ ፒክ ማድረግ ከሆነ ለእኔ ምልጃ ይሄ ይሆነኛል፣ ይሄ አይሆነኝም፣ ይሄ ይሆነኛል እያልኩ ምል ከሆነ አማልደኝ። መጽሐፍ ቅዱስ ላይ ፒውር ተደርጎ የተጻፈ ተደጋጋሚ ጽሑፎች አሉ። ጌታ ኢየሱስ ክርስቶስ እኔ አማልዷቸዋለሁ ያሉ ወንጌላውያን የሉ። እጸልይላቸዋለሁ የሚሉ በምድር እያሉ ያሉን ጳውሎስ ነበሩ። ስለዚህ ፒክ ኤንድ ቹዝ እያደረግን ቅድስናን የምንቀበል ከሆነ ትክክለኛ መንገዱ አይደለም ነው። ሌላው እስቲ ጠይቋቸው። እኔ ዝም ብዬ ወደ እግዚአብሔር ብጸልይ ጸሎቴ ይሰማል ወይስ አይሰማም ብላችሁ ጠይቁ እስቲ። እግዚአብሔር አምላክ ማረኝ ይቅር በለኝ ማለት አልችልም ካልከኝ እንደምን ዋልክ ስትባል፣ እንደምን አደርግ፣ እንደምን አመሸ ስትባል እግዚአብሔር ይመስገን አትበል። ቀጥታ መገናኘት አትችልም። ምክንያቱም ሌላ ምልጃ አስገባና ሌላ ምልጃ ተደርጎ ከዛ ጨምረ ትላለ። ይሄ ነው ችግሩ። ሶስተኛ አራተኛ ሰው የምታደርጉት በምን ምክንያት ነው? መነገጃ ከ1 እስከ 30 የአመቱ እየተባለ ቤተክርስቲያን ገቢ አላት፣ ኃይለኛ ገቢ አላት። ኃይለኛ ገቢዋ እንዳይቀንስ ወጥረው የሚይዙበት መንገድ ነው። ማን እንደሚያድን ጠንቅቀው ያውቃሉ። ማን አማላጅ፣ ማን አስታራቂ፣ ማን ቅዱስ፣ ማን ፍጹም እንደሆነ ያውቃሉ። እዚህ ምድር ላይ ፍጹም አለ ብላችሁ ጠይቋቸው። ፍጹም አለ ወይ? የለም ካሏችሁ ሁሉም ኃጢአትን ሰርተዋልና እግዚአብሔር ያገኘው የለም ይላል መጽሐፍ ቅዱስ ነው የሚል። ማንንም በዚህም ቢል እግዚአብሔር ያገኘው የለም። ስለዚህ አንድያ ልጁን ነው የሰጠን፣ ፍጹም ልጁን ነው የሰጠን። ስለዚህ በሱ ነው ክርክሩ። ከእግዚአብሔር ልጅ ጋር ከኢየሱስ ክርስቶስ ጋር እኩል ያማልዳሉ የተባሉ ሰዎች ናቸው። ኖ ዩ ካንት አችልም። ጀለስ ዊ ዘ ሴም አንድ ነን፣ እኩል ነን። በህግ የሚድን ማንም እንደሌለ መጽሐፍ ቅዱስ ይናገራል። ምክንያቱም አይናችን ብዙ አስቀያሚ ነገሮች ያያል። ስፔሻሊ ምድር ላይ የምንኖር ሰዎች አይናችን ብዙ ነገር ነው የሚያየው፣ ከባድ ነገሮች ያያል። በህግ መኖር አይቻልም። በቃ በአይኑ አይቶ በልቡ የተመኘ አመነዘረ ነው የሚለው። በአይናችን የምናያቸው ኃጢአቶች ናቸው። ምንም ማድረጋቸው በለምጽ ይመቱ ነበር በሙሴ ዘመን። በእነ ሙሴ ዘመን ክፉ ነገር አይቶ ያልተናገረ በለምጽ ይመታል። እንደሱ ቢያደርግ ኖሮ አንዳችንም አንተርፍም ነበር። አንድ ሰው እዚህ ምድር ላይ አይተርፍም።